ሰላም የዩቲዩብ ቻናል ቤተሰቦች እንዴት ናችሁ? ዛሬ አሪፍ ቪዲዮ ይዤላችሁ መጥቻለሁ። ዛሬ ስፖርት ትሬዲንግን አብረን የምናይ ይሆናል ማለት ነው። እንግዲህ ስፖርት ትሬዲንግ ማለት አንድን ኮይን ወይም ክሪፕቶ ገዝተን የዛሬ ሳምንት ወይም ነገ ከነገ ወዲያ ዋጋው ቢጨምር እናተርፋለን ማለት ነው። ወይም ደግሞ ነገ ከነገ ወዲያ ዋጋው ቢረክስ እንከስራለን ማለት እንደዛ እንደማለት ነው። እንዴት አድርገን እንደምናደርግ እናያለን። ስፖርት ትሬዲንግ ላይ በጣም አሪፍ ነው ስላችሁ ሪስክ አለው፣ ግን ከነ ፊውቸር ትሬድ የሚሻል ነው ማለት ነው። እንግዲህ ስፖርት ትሬዲንግ ላይ ማለት ነው ምንም አይነት እኔ ፋይናንሻል አድቫይስ አልሰጣችሁም። እናንተ የተመቻችሁን በራሳችሁ በአቅማችሁ ነው ማድረግ ያለባችሁ እና ፋይናንሻል አድቫይስ አልሰጥም። እኔ ያው ሌላ ቱቶሪያል የምፈልጉ ሰዎች በዚህ አዘጋጅቼላችሁ ነው። እንግዲህ ምንም አይነት ጥያቄ የሚኖራችሁ ፕሊዝ እዚህ ከጎን አስቀምጥላችኋለሁ። እዚህ ግሩፕ ላይ ምንም አይነት ጥያቄ እቀበላችኋለሁ፣ ጠይቁኝ ማለት ነው። ይመሻችሁ። እንግዲህ አሁን እንቀጥላለን ማለት ነው። እንዴት አድርገን ባይ ሴል እንደምናደርግ እና ባይና ሴል እንዴት እንደምናደርግ ቱቶሪያሉን አሳያችኋለሁ። እንግዲህ አሁን እንቀጥል ማለት ነው። መጀመሪያ እንግዲህ እኔ የማሳያችሁ የፈለጋችሁትን ኤክስቼንጅ መጠቀም ትችላላችሁ። ከፈለጋችሁ ባይቢት መጠቀም ትችላላችሁ። ከፈለጋችሁ ኦኬክስ መጠቀም ትችላላችሁ። ባይናንስም ባይቢትን መጠቀም ትችላላችሁ። በእነዚህ መጠቀም ትችላላችሁ እና እኔ ኦኬክስ በሶስቱም ማሳያችኋለሁ። ከፈለጋችሁ በሶስቱም የማሳያችሁ ነው። ኦኬክስ እንገባለን። ከዛ ኦኬክስ ላይ ያው አንድ አይነት ነው። በኦኬክስ ከተረዳችሁ በሁሉም ትረዱኛላችሁ። በባይናንስ በሁሉም አንድ አይነት ስለሆነ ማለት ለዛ እንግዲህ እናንተ ትሬድ የምትለው ላይ ተገቡና፣ ግን ከሱ በፊት መጀመሪያ ብዙን ሰችሁ ስለምትበሉ አሴት የምትለው ላይ ተገቡና ትራንስፈር ማድረግ አለባችሁ። ለምን? ከፈንዲንግ አካውንታችሁ እንደምትመለከቱት እኔ ከፈንዲንግ አካውንታችሁ ወደ ትሬዲንግ አካውንታችሁ መቀየር አለባችሁ ማለት ከፈንዲንግ አካውንታችሁ ወደ ትሬዲንግ አካውንት ለዛ የምታደርጋችሁ ትራንስፈር ባይናንስ ላይም ቢሆን እንደዛ አድርጋችሁ የምታደርጉት። ለምሳሌ ባይናንስ ላይም ብትገቡ ወደ ትሬዲንግ አካውንታችሁ ማስተላለፍ አለባችሁ። ስፖርት ትሬዲንግ መስራት የምትፈልጉ ሰዎች ወደ ትሬዲንግ ማድረግ አለባችሁ ማለት እንደዛ ትራንስፈር ማድረግ ነው። ግራ ከገባችሁ በዚህ ጠይቁኝ። እዚህ ጋር ለምሳሌ ትራንስፈር ይላል ማለት ነው። እዚህ ጋር ትራንስፈር ትሉትና ወደ ትሬዲንግ አካውንታችሁ ትራንስፈር ታደርጋላችሁ ማለት እንግዲህ እንደምትመለከቱት እዚህ ጋር ፋንዲንግ አካውንት፣ እዚህ ጋር ስፖት ዋሌት ይላል። ስፖት ዋሌት ማለት እንትኑ ነው ማለት ስፖት ማለት የእንትኑ ማለት አሁን የስፖት ወደ ስፖት ከፈንዲንግ ወደ ስፖት ዋሌት ነው ባይናንስ ላይ ሲሆን ማለት ወደ በኦኬክስ ሲሆን ደግሞ ምን ታደርጋላችሁ ማለት ነው። ፈንዲንግ ነው ሁሉም ከፈንዲንግ ወደ ትሬዲንግ ነው። ያኛው ላይ ደግሞ ወደ ስፖት ዋሌት ነው ማለት የምታስተላልፉት ማለት ነው። እንደዛ በማድረግ ነው የምታደርጉት። ቀላል ነው ማለት ነው። እዛ ወደ ፈንዲንጋችሁ ታስተላልፋላችሁ። ለምሳሌ ማስተላለፍ ትችላላችሁ ከፈለጋችሁ ወደ ፈንዲንግ ማለት ነው። ለሁለት ተከፍሎ ስለሆነ ማለት ነው። እነዚህ ትሬድ የምታደርጉባቸው ገንዘቦች ይሄ ፈንድ የሚቀመጥ ማለት ነው። እሺ ለዛ አሁን እኛ ለምሳሌ እንወጣለን። ለምሳሌ አሁን እኛ አንዱን እንመርጣለን። ለምሳሌ ኢትሪየምን በኢትሪየም ኤግዛምፕል እንውሰድ። ከዛ ሌላ እንመርጥ። አነስ ያለ ዋጋ ያለውን ለምሳሌ እንመርጥ እና ዋጋው እየቀነሰ ያለ አሪፍ እንመርጥ። ለምሳሌ ኤክስ ኢምፔሪየርን እንመርጥ። እዚህ ጋር እንደምትመርጥ ኤክስ ኢምፔሪየርን እንካና ይሄን ኮይን እንዴት እንደምንገዛ ላሳያችሁ። እንግዲህ እንደምትመለከቱት ትሬድ የምትለውን ትነካላችሁ። እዚህ ጋር የትሬድ እንደዚህ መምጣት አለበት ግዴታ። ለዛ አሁን እዚህ ጋር እንደምትመለከቱት የኤክስ ዋጋ ያለበት ዋጋ እንደምትመለከቱት 0.000894 ነው ዋጋው ማለት በዚህ ሰዓት እንደምትመለከቱት በ6% ወርዷል ዋጋው። በዚህ ሰዓት ከፈለጋችሁ መግዛት ትችላላችሁ። እኔ የራሳችሁ የተመቻችሁ መግዛት ይችላል። ፋይናንሻል አድቫይስ አልሰጥም። የተመቻችሁ ነገር በራሳችሁ ዲሲሽን አድርጉ ማለት ነው። ለዛ እዚህ ጋር እንደምትመለከቱት የፈለጋችሁ ማድረግ ትችላላችሁ። እኔ እዚህ ጋር ያስቀምጥላል ሚኒመም 10,000 ኤክስ ብቻ ነው መግዛት። ከ10,000 ኤክስ በላይ ነው መግዛት ያለባችሁ። ለዛ ዝም ብላችሁ እኔ ለእናንተ ኤግዛምፕል ለማሳየት ዝም ቢሆን 100,000 መግዛት ቢሆን ስንት ዶላር ያስፈልገኛል? 100,000 ባይ ለማድረግ ማለት ነው። ለመግዛት $8.9 $8.9 ማለት ነው እንደምትመለከቱት
100,000 ከዛ አሁን እንደምትመለከቱት ይሄ ዋጋ ማለት ነገ ሊጨምር ይችላል ወይም ነገ ሊቀንስም ይችላል። እሱን እያወቃችሁ እንትን እያላችሁ ማለት እና ስፖርት ትሬዲንግ አሁን ይሄ ኤክስ ይሄ 100,000 ማለት ነው። ይሄ 100,000 ነገ መቼም ብትሄዱ ይሄ 100,000 የትም አይጠፋም ማለት ነው። የሚቀንሰው ዋጋው ይጨምራል ወይ ዋጋው ጋር ብቻ ነው ፍላክቹዌሽን ያለው ሌላ ጋር ምንም የለ። ለዛ ደስ ያል ማለት ወደ ነበረበት ዋጋ ሊመለስ ስለሚችል የሚጎዳት እድል አይኖርም ማለት ነው። ልታተርፉ እንችላላችሁ። ለምሳሌ ይሄ 8.976 ባይ ማድረግ በቃ ቀጥታ ምን ትላላችሁ እዚህ ጋር ባይ የምትለዋን ነው የፈለጋችሁትን አማውንት ኤክስ መርጣችሁ ማለት ነው። ለዛ እዚህ ጋር እኔ አሁን ስለሌለ መግዛት ስላልፈለግኩ ነው መግዛት ስላልፈለግኩ ነው። ለዛ ነው እዛ ባይ ትሉትና ስነኩት ኮንፈርም አድርጉ ምናምን ይላችኋል። እኔ አሁን ብር ስለሌለኝ ወደ ፋንዲንግ ማይ ትሬዲንግ አካውንት ላይ የለኝም። ፋንዲንግ ላይ ነው ገንዘቦች እንዳሉት ትሬዲንግ ላይ ስለሌለኝ ከዛ እንደሱ ማድረግ ትችላላችሁ። በሱ መንገድ መግዛት ትችላላችሁ ማለት ነው። ከዛ ሴል ደግሞ ልክ ዋጋው አሁን ለምሳሌ ዝም ብለን ኤግዛምፕል 100,000 ያለ ላይ ገዛ 100,000 ገብታችሁ አሴት ላይ ታገኙታላችሁ። እዚህ ጋር ለምሳሌ እኔ ቲአርኤክስ አለኝ ቶን አለኝ ለምሳሌ ቢቲሲ አለኝ ሺፕ ያለኝ ማለት ነው። እነዚህ አሁን ለምሳሌ ለእናንተ ደግሞ እዚህ ጋር ምን ይመጣላችኋል? የኤክስ ይመጣላችሁና 100,000 አለክ ይለኛል። ከስር ያው ሲባዛ ስንት ዶላር እንዳለኝ ያሳየኛል ማለት ነው። እንደዛ አድርጎ ነው የሚያሳያችሁ። ለዛ ምን ታደርጋላችሁ? እንደዛ የምታደርጉት ከዛ መሸጥ ስትፈልጉ ወይም ደግሞ ዋጋው ሲያተርፍላችሁ ምን ታደርግ ካልኩሌት ለምሳሌ ዝም እንገምት ማለት ነው። ወይ እዚህ ግራፉ ይገኝ ለምሳሌ ከስንት ሰዓት ለምሳሌ ይሄ ዋጋ ወደ 0.003 አደገ እንበል ማለት ወደ 0.03 ለምን እኔ ከየት ነው ያመጣው እንዳትለኝ ይቻላል። እዚህ ጋር አይቼ ነው ዋጋውን ለምሳሌ እየገባችሁ ነው ብዬ አስባለሁ። እዚህ ጋር እንደምትመለከቱት 0.001 ዶላር ይላል። እስቲ ወደዚህ ተመለሰ እንበል ማለት የዛሬ ቀን 2 ቀን ወይ 5 ቀን እንዲመለስ ይችላል። እስቲ ተመለሰ እንበል ወደዚህ እዚህ ደርሶ ተመልሶ ነው ወደዚህ የተመለሰው ነው። ለዛ እስቲ በዚህ ወደዚህ ከዚህም ሊበልጥ ይችላል ሊጨምር ይችላል። እስቲ በዚህ እናባዘው ማለት ስላችሁ አሁን ወደዚህ ቢመለስ ይሄ ዋጋ ወደ 0 ወደዚህ ሲሆን በቃ ደህና ዋጋ ወደ 0 አሁን ይሄ ዋጋ ከምንም ቀን ላይታወቅም ግን ከ0.003 ቢገባ ስንት እንደምታገኙ ላሳያችሁ። እንደምታተርፉ ነው 100,000 አይደል ያለን 100,000 ሲባዛ 0.003 ገባን። ሁለቱም ይገባሻል። ግን ዋናው መጨመር ከዛ ዋጋ ካለበት ዋጋ መጨመር ነው ያለበት። 3 ብለን ስንት ዶላር አገኘ ማለት ነው? 8 ዶላር ስንት ዶላር አተረፈ ማለት ነው? በ8 ነበር የገዛነው ማለት 8.9 አተረፈ ማለት ገብታችኋል ብዬ አስባለሁ። 21 ዶላር ነው ያተረፍነው። 21 ዶላር አተርፈናል ማለት ነው። እንደምትመለከቱት 1 ዶላር አትረፈናል። እንግዲህ እንደምትመለከቱት እንደዛ አድርጋችሁ መስራት ይችላል። ልታተርፉ ትችላላችሁ ነው እንግዲህ 1 ዶላር ልታተርፉ ትችላላችሁ። ልክ አትሩም ትችላላችሁ። በዛውም ልክ ደግሞ አሁን ይሄ ዋጋ ደግሞ ወደ 0.0001 ቢገባ ደግሞ ትከስራላችሁ ማለት ነው። እሱን እያወቃችሁ ግቡ። እንግዲህ እንደዛ እያደረጋችሁ መስራት የፈለጋችሁትን ይጨምራል ብላችሁ የምታስቡትን መምረጥ ትችላላችሁ። ግን አሁን ለምሳሌ ዋጋው ወደቀ ወደ እንትኑ ሊመለስ ይችላል። እሱን እያወቃችሁ ከሱ በላይ ደግሞ እንዲያወርድባችሁ ለምሳሌ እኔ አሁን ለምሳሌ እዚህ ጋር ቢኖረኝ 0.009 ነው። ከዚህ በላይ እንዳይወርድባችሁ መሸጥ ትችላላችሁ ማለት ነው። ለምሳሌ 0.006 ቢገባብኝ መሸጥ ትችላላችሁ ማለት ለምን ሪስክ እንትን ከዚህ በላይ ቢወርድብኝ ብላችሁ ታስቡ ስለምትችሉ ከ11 ልትከስሩ ስለምትችሉ እንደዛ ነው ማለት። ለዛ ምን ታደርጋላችሁ? እዚህ ግሩፕ ላይ ሁሌ ማሳወቅ አለባችሁ እንትን እንድትሉ ማለት ጥያቄ እንድትጠይቁኝ እሺ። እና ሌላኛው ደግሞ ባይናንስ ላይ ማድረግ ትችላላችሁ። ከዛ በኋላ ያተረፋችሁትን እንዴት እንደምትሸጡ ላሳያችሁ። የተረፋችሁትን የምትሸጡት ማለት ነው እዚህ ጋር ላሳያችሁ።
ያሳረፋችሁን እዚህ ጋር ሴል የምትሆነ ትነኩና ከዛ አሁን ስላልጨመረ ዋጋው በዛ ሰዓት አሁን ለምሳሌ ሊጨምር ይችላል። ዋጋው ሊጨምር ስለሚችል በዛ ሰዓት ዋጋው ለምሳሌ ነግሬያቸው ቅድም አሁን ለምሳሌ 0.003 ይላል እዚህ ጋር 0.003 ይልላቸዋል ሲጨምር ማለት ነው። ከዛ ቀጥታ ቶሎ ዋጋው ሳይቀንስባችሁ ትሸጡታላችሁ ማለት ነው። በቃ ትንሽዬ እንኳን ከጨመረ ወይ ጠብቁት፣ የእናንተ ነገር ነው የሚወስንላችሁ። የዛ ደግሞ እኔ የምነግራችሁ ነገር በጣም ይጨምራል ደግሞ በጣም እንዲሄድላችሁ አትጠብቁ። ቢያንስ ትንሽ ከሄደላችሁ እንኳን መሸጥ አለባችሁ ማለት ነው። ከዛ እዚህ ጋር አማውንቱ ሙሉን ከፈለጋችሁ ሙሉ መሸጥ ትችላላችሁ። 100 ሺህ ከገዛችሁ 100% ስታደርጉ 100 ሺህ ነው የሚሸጥላቸው ማለት ነው። ከዛ የምታገኙትን ዶላር እዚህ ጋር ያስቀምጥላቸው ማለት ነው። እንደምትመለከቱት በዚህ መንገድ ነው። ይሄ ሊሚት ኦርደር የምትሉት ለምሳሌ እዚህ ጋር ከገዛችሁ በኋላ ሴል ላይ ትገቡና በዚህ ዋጋ ሽጥልኝ ማለት ትችላላችሁ። ለምሳሌ እኔ እንዲሸጥልኝ በፈልገው ለምሳሌ በ3 እናንተ ባልላችሁበት እንኳን ቢደርስ ወደዚህ ዋጋ እንዲሸጥላችሁ አውቶማቲካሊ ራሱ ማለት 100%። የኛውንም እንደምትመለከቱት ለምሳሌ አንድ ሲሆን ልግዛ ብትሉ በዚህ ዋጋ እንትን ያደርግላቸው ይገዛላቸዋል ማለት ነው። ይህን ይመስል ነበር የዛሬ ቪዲዮችን። እንግዲህ ቀለል ያለች ቪዲዮ ያዘጋጁላችሁ። አሁን ደግሞ ወደ ባይናንስ እንዴት አድርገን እንደምንሰራ ይህ የምናየው ነው። ባይናንስ ላይ ደግሞ እንዴት አድርገን ትሬድ እንደምናደርግ እዚህ ጋር እንወጣለን። ከዛ እዚህ ጋር ባይናንስ የምትሆን እንነካለን። ባይናንስ ላይ እየገባን ነው እንግዲህ። እሺ አሁን እዚህ ጋር እንደቀደሙ እንደነገርኳችሁ ነው። ወደ አሴት ምትወራ ትነካላችሁ። ከዛ በኋላ ትራንስፈር ምትሆን ትነካላችሁ። ወደ ፈንዲንግ ነው ማክስ ወደ ትሬድ ወደ ስፖት መቀየር አለባችሁ። ይሄኛው እንደተቀየሩና ከፈንዲንግ ወደ ስፖት ማለት ታረጉና እዚህ ጋር $4 ነው ያለኝ። $4 ትነኩና ኮንፈርም ትራንስፈር ትወታላችሁ። ኮንፈርም ያደርግላችኋል። ምንም እኔ ፊአስትም እዚህ ጋር ኦኬ ትራንስፈር ሰክሰስፉሊ ኦኬ ትሉታላችሁ። አሁን ለምሳሌ ትራንስፈር አድርጉላቸው ማለት ነው። ከፈለጋችሁ መመለስ ትችላላችሁ። ለምሳሌ ወደ ፈንዲንግ ደግሞ መመለስ እፈልጋለሁ ብትሉ መንካት ነው። ከዛ እኔ ለምሳሌ ቢቲ እንትን እናለኝ ይሄን ደግሞ ወደ ድጋሚ እንትን ማለት ትችላላችሁ። ማክስቱርና እዚያ ኮንፈርም ትራንስፈር ትሉታላችሁ። ወደ ፈንዲንግ ደግሞ ማስተላለፍ ከፈለጋችሁ ፈንዲንግ ላይ ለመሸጥ ወደ ኢትዮጵያ ብር ለመቀየር ፈንዲንግ የምታደርጉት ይኸው መመለስም እንትን ማድረግ ትችላላችሁ። እዚህ ጋር ፎርም ትላላችሁ። ማርኬት አለላችሁ መጣችሁ እንትን ማድረግ ትችላላችሁ። እዚህ ጋር ለዛ እንደ ቅድሙ እናድርግ ማለት እንደ ቅድሙ ማድረግ እንችላለን። ለዛ ምን እናደርጋለን? የፈለጋችሁትን ኮይን እንመርጣለን። መጀመሪያ ምን እናደርጋለን? ትሬድ ምትወራ ትገባላችሁ። የፈለጋችሁትን ትመርጣላችሁ። እዚህ ጋር ትነኩና የፈለጋችሁትን እንደ ቅድሙ መምረጥ ትችላላችሁ። ባይናንስ ላይ በጣም ይፈልጋል ኢንተርኔት በጣም ይፈልጋል ከምላችሁ በላይ ኢንተርኔት ይፈልጋል። ለዛ እሺ ኮይኖቹ ላይ በጣም ያልቻለ ብሎ ኢንተርኔቱ በጣም እያለ ስለሆነ እያዛጌ ስለሆነ በሪዲም ላሳያችሁ። በዚህኛው ኮይን ላሳያችሁ ማለት ነው። በዚህኛው ኮይን አሁን እንደምትመለከቱት የዚህ ኮይን ዋጋውን በዚህ ሰዓት 0.369 ነው ማለት ነው። ስለዚህ አሁን እዚህ ጋር መግዛት ከፈለጋችሁ ይሄን ኮይን አንድ ትሉታላችሁ። እዚህ ጋር በቃ አንድ ማለት ነው። ከዛ ባይ ማለት ብቻ በቃ ቀጥታ ባይ ስትሉት እንደዚህ እኔ ስለሌለኝ ነው። አንተ ቀጥታ ባይ ስትሉት ይገዛላችኋል። ከዛ ዋጋው ሲጨመር ጠብቃችሁ ደግሞ እዚህ ጋር ትገቡና ምን ታደርጋላችሁ? የላችሁም ትጽፋላችሁ። ከዛ ቀጥታ መሸጥ ማለት ነው። ገብታችኋል ብዬ አስባለሁ። እንደዚህ አድርጋችሁ የሚሸጡት ማለት ነው። በዚህ መንገድ መሸጥ ትችላላችሁ። ከፈለጋችሁ ደግሞ በዚህ ዋጋ እንዲሸጥላችሁ ከፈለጋችሁ መቀየር ነው። እኔ $4 ሲገባ ነው እንዲሸጥልኝ ፈልገው ብትሉ እዚህ ጋር ሴል ብላችሁ ኦርደር ያደርግላችኋል። ልክ ያ ዋጋ ላይ ሲደርስ ይሸጥላችኋል ማለት ነው። ያቺ ዋጋ ላይ ሲደርስ ይሸጥላችኋል። አሴት
ቢትጌት ላይ ደግሞ ስገቡ እንግዲህ እንደምትመለከቱት አሴት ምትሆን ትነካላችሁ። እንደ ቅድሙ ወደ እንትን መቀየር አለብን። የሁሉም እንትን ይለያያል። ትራንስፈር ጋር ኦቲሲ እሺ አሁን ለምሳሌ ስፖርት ላይ ስፖርት ነው የስፖርት ትሬዲንግ ስፖርት ካላችሁ የስፖርት ትሬዲንግ እንትን ነው ማለት ለዛ ስፖርት ነው ያው እንግዲህ ነው። ይሄ ደግሞ የኤስቲቲ ፊቸር ነው። እኛ ፊቸር ትሬዲንግ በቀጣይ ቪዲዮ ኮርስ ለምሰራላችሁ እሱን ትወጥ። ከዛ እዚህ ጋር አሁን ወደ ኦቲሲ አካውንት ማለት ኦቲሲ አካውንት ምንድነው እንግራችሁልኝ። ኦቲሲ አካውንት ማለት እንደ ፈንዲንግ አካውንት ማለት ኦቲሲ በቢትጌት ማለት እንደሱ አድርጋችሁ ወደ እንትን መቀየር ትችላላችሁ ማለት ነው። ከዛ ወደዚህ አድርጋችሁ ትራንስፈር ማድረግ ትችላላችሁ ማለት ነው። በዚህ መንገድ አድርጋችሁ ትራንስፈር ማድረግ ትችላላችሁ። አሁንም እነግራችኋለሁ ቢትጌት ላይ ኦቲሲ ፈንዲንግ ማለት በቃ ነግራችኋለሁ። እንግዲህ እሺ አሁን እንግዲህ ትሬድ ምትወያይተን ካላችሁ ከዛ በኋላ እዚህ ጋር ቢቲሲ ነው ነኩና አንዱን ኮይን ትመርጣላችሁ። እስቲ አብረን እንምረጥ እንምረጣችሁ። በተለይ ዋጋው የወረደ ምረጡ። በተለይ ዝም የሰመቻችሁን መምረጥ ትችላላችሁ። ሶሪ ጋይስ ጉንፋን ትንሽ አሞኝ ነው እዛ ይቅርታ በጣም እሺ። ሰብስክራይብ ግን ማድረጋችሁ እንዳይረሱ። ይውላ እያወረዳችሁ በባዶ ወዴ ራሱ እያወረዳሉት ለዛ ሰብስክራይብ እያደረጋችሁ ፕሊዝ ሰዎች ይመቻችሁ። እስቲ ለምሳሌ ላት የሚባለውን እንምረጥ። የመቻችሁ መምረጥ ትችላላችሁ። ላት የሚባለውን እንምረጥ። ላት የሚባለውን መርጠን እንግዲህ እንደምትመሩ ሊሚት ማርኬት ኦርደር ማርኬት በማርኬት ማርኬት ይችላል። ሊሚት ማርኬት ይችላላችሁ። ሊሚት ነግሬያችኋለሁ። ሊሚት እሺ አሁን ያለበት ዋጋ እንደምትመለከቱት ነው። እዚህ ጋር ማስተካከል አለብን። እዚህ ጋር በዚህ ዋጋ መሸጥ ከፈለጋችሁ በማርኬቱ ዋጋ መሸጥ የምትፈልጉ ከሆነ ማርኬት ላይ የምታደርጉት አናቱ ላይ ራሱ በቃ ያደርግላችኋል። ስንት ኤስቲቲ በስንት ኤስቲቲ ነው ላት መግዛት የምፈልገው? 5 ኤስቲቲ ነው ተጠቅመን ነው ላት መገዛው። 5 ሲባዛ ይሄን ማባዛት ስንት ላት እንደሚኖር ማወቅ ትችላለህ። ከፈለክ ደግሞ እንደዚህ ሊሚት ላይ ደግሞ ራሱን ጽፈህ ይሄን አንድ ከሱ እኩል ለማድረግ መሞከር። እዚህ ጋር 100,000 ላት መግዛት ብትፈልግ 1,000 ላት ብትገዛ $50 ይጠይቃል። እንግዲህ ባይ ትገዛለህ። በሊሚትም በግራችሁ ኮሜንት ላይ ጻፉ። ከዛ እዚህ ጋር ባይ ትገዛላችሁ። ሴል ማድረግ ስትፈልጉ ደግሞ እዚህ ጋር ሴል ማድረግ ትችላላችሁ። ነግሬያችሁ ቅድም ሞኬት ያሰረዳችሁ አይከብድም። በጣም ደስ ያለ የኦኬክስ ማለት የቢትጌት አሪፍ ነው። እንትኑ እዚህ ጋር የነበረበት ምናምን ያሳያቸው እዚህ ጋር ዜሮ ነጥብ ካና አሁን ለምሳሌ በዚህ ሰዓት ማለት አንድ ሰዓት ማለት ማታ 1 ሰዓት ከ28 ላይ ትናንትና ነው 23 ዛሬ 23 ጠዋት ማለት ነው 1 ሰዓት ጠዋት 1 ሰዓት ላይ ስንት ነበር? ዜሮ ነጥብ የራሱ ዋጋው 0.1 ነበር። አሁን ደግሞ 0.03 ነው። እስቲ ከዚህ በፊት የነበረውን ዋጋ ጨምሯል እንዴ? ጨምሯል። ከድሮ በነበረበት ዋጋ በ4% ጨምሯል። በጣም አሪፍ ነው ማለት ነው። ይሄ ዋጋው አሪፍ ነው። እንደዚህ ነው ማርኬት እንግዲህ ይመቻችሁ። ሰብስክራይብ እያደረጋችሁ ፕሊዝ ሰብስክራይብ ማድረጋችሁ እንዳረሱ ባይቢት ላይ ማድረግ ትችላላችሁ። ሁሉም ኤክስቼንጅ ላይ ማድረግ ትችላላችሁ ሰዎች። ለዛ ሁሉም ላይ ማድረግ ትችላላችሁ። እኔ ባይቢት እንትን አላደረኩም ለዛ ሳይን ሎጊን አላደረኩም። ለዛ ነው እንግዲህ ማድረግ ትችላላችሁ። እዚህ ጋር ከማርኬት የምትሆን ትነካላችሁ ወይ ትሬድ የምትሆን ትነካላችሁ። ከዛ አሁን ለምሳሌ አፔክስ ባይ እና ሴል ማድረግ ትችላላችሁ። ባይ ፊቸር ላይ ነገር ሎጊን ስላላረኩ ነው እኔ ሎጊን ስላላረኩ እናንተም እንደ ቅድም ቀላል ነው። ትሬድ ምትወይ ሴልና ባይ ያለ እንደምትመለከቱት
ሊሚት አለላችሁ። ፕሊዝ ገብቷቸዋል ብዬ አስባለሁ። እንግዲህ ሰብስክራይብ እያደረጋችሁ እና ግሩፓችንን ላሳያችሁ። ግሩፓችን እንግዲህ እነዚህ በጣም አሪፍ ነው። ግሩፓችንን ላሳያችሁ ማለት ነው። ግሩፓችን ይሄን ይመስላል። እንግዲህ እንደምትመለከቱት 297 ቤተሰቦች አሉ። እንግዲህ እንደምትመለከቱት በዚህ ላይ ነው ሁሉንም ጥያቄዎች የምንመልስላችሁ። ላይቭ እንገባለን ስትሪም ስለምናደርግ እንላችኋለን። ብዙ ነገሮች ስለምናወራ እየገባችሁ እንትን በሉ። እንግዲህ ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ ቀጥሉት። እንግዲህ ዛሬ ትናንትና እንትን አልቋል። ሊሄድ የተባለው አልቋል ማለት ነው። ይመቻችሁ። ሰብስክራይብ ላይክ እያደረጋችሁ ቀጥሉት። ቬሪፋይ ያደረግ ታውቃላችሁ ብዬ አስባለሁ። ሁሉንም ቬሪፋይ ተጠቅማችሁ ቬሪፋይ ማድረግ ትችላላችሁ። አይዲ ናሽናል አይዲን ተጠቅማችሁ ወይም ፓስፖርታችሁን ተጠቅማችሁ እንትን ማድረግ ትችላላችሁ ማለት ነው። እንግዲህ ይመቻችሁ። ሰብስክራይብ ፕሊዝ እያደረጋችሁ እንግዲህ ያው አሁን በዚህ ሰዓት እንግዲህ ስፖርት ትሬዲንግ ሁሉም አሁን በዚህ ሰዓት ሪስክ ላይ ነው ያለነው። ለምን እንደሆነ ታውቃላችሁ? አሁን ያለንበት እንትን ትራምፕ ካናዳ ላይ እና ሌሎች ታሪፍ ስለጣለ ማርኬቱ ላይ ትንሽ ችግር እያመጣ ስለሆነ ለዛ ነው እንጂ አሪፍ ነው። በጣም ትንሽ ጊዜያት ፍላክቹዌሽን ስለሚኖር መጠበቅ ይኖርብናል። እንግዲህ ሰብስክራይብ እያደረጋችሁ ዩቲዩብ ቻናላችን ሰብስክራይብ እያደረጋችሁ ይመቻችሁ። እንግዲህ እዚች ጋር ምታረ ያለ ሰብስክራይብ እያደረጋችሁ ቀጥሉት። እንግዲህ 767 ጊቫዌ እንሰጣለን ምናምን ነገር ሰብስክራይብ እያደረጋችሁ ፕሊዝ። ይሄ ቪዲዮ አልታየም። ይሄ አሁን አርጉ ገንዘባችሁ ተቀበሉ የሚለው እስካሁን አልታየም። ራሱ በጣም ያሳዝናል። እና ሰብስክራይብ እያደረጋችሁ ቀጥሉት። ትንሽ ጉንፋን ስላመመኝ ነው ሰሞኑን፣ ለዛ ነው ትንሽ ቪዲዮ ያለቀኩላችሁ እንጂ ለዛ አልነበረም። እንግዲህ ይመቻችሁ። ካላችሁ እንግዲህ ሁሉንም ቶንም መምረጥ ያላችሁ ትሬድ የምትለዋ መንካ ነው ቀላል ነው። ትሬድ የምትለዋ ትነካላችሁ። ከዛ የሰራችሁትን ገዛ ደግሞ እንዴት እንደሚሸጥ ፒቱፒ የምትለዋ ትነካላችሁ። ፒቱፒ የምትለዋን ከነካችሁ በኋላ እዚህ ጋር እንደምትመለከቱት በመሸጥ ትችላላችሁ። መሸጥ ትችላላችሁ ማለት ነው። የሚዛችሁ ሰብስክራይብ ላይክ እያደረጋችሁ ቀጥሉት። ቻው